Question number 4 I think ይሄኛውም ጥያቄ it is on your module ላይ ብዬ አስባለሁ። ስለዚህ እንሂድ። our domain is n is greater than 2 so n ሁለትን ያካትታል so the base number is 2 so ለቱ ፕሩቭ ለማድረግ እንሞክራለን times 2 plus 1 over 2 times 3 ኢኳል ይሆናልን over 2 over 3 አይደለ 1 over 2 ይሄኛው 6 ነው 1 over 2 plus 1 over 6 ያ ይሆናል እኔም ቀድሜ ስለሰራው እንትን አለ so the next we assume that for sk or the summation of to the እስከ k ድረስ ያለው is equal to የሚለውን is equal to እንትን የሚለውን assume እናደርጋለን ፕላስ ይሄድና 1 over k into k plus 1 will be in ከዚህ ጋር እኩል ነው right this is so እኛው እውነት ነው ብለን ካሰብን እንደዚህ እንትን ነው የምንጠቀመው k plus 1 ከሆነ ምንድነው የሚሆነው plus 3 ብለን ሄደን እስከ ምንድነው k plus ብለን ደግሞ ምንድነው የምናደርገው ማለት ነው 1 over into k plus 1 k plus 2 is equal to k plus 1 over k plus 2 ይሆናልን የሚለውን ፕሩቭ ለማድረግ እንሞክራለን ማለት ነው so here how do we do that እንዴት ነው የምናደርገው the same this one corresponds with this one እኩል ነው ብለናል ስለዚህ በሌላ አገላለጽ እንደውም ሲምፕል የሆነ ይሄኛው እንደዚህ sk plus ብዬኩ ባልፎ ይችላል ነበር አይደል the same ነው እኛ sk ነው ስለዚህ sk ያችን ስንት ነው የሚመጣው k over k plus 1 አለ plus 1 into k plus 2 ኦኬ ከዛ ኮመን ዲኖሚኔተር መቼም እንትን አንለም k into k plus 2 plus 1 ከዛም እንደሚሆነው k square plus 2k plus 1 over k plus 1 into k plus 2 ይሄኛው የቀድሞ እንትናል which k plus 1 square over into k plus 2 ነው ስለዚህ k plus 1 ነው ጨረስን ማለት ነው is it the same ያ ኦኬ ጥያቄ ቁጥር 5 እኛው ጥያቄ ቁጥር ደግሞ እንደዚህ ነው የመጣው so አሁን እቺ ሲግማ ስለገባች ኮንፊውዝድ እንዳታስብ ነው ይሄኛው ማለት ይሄኛው ቃል አድርጋችሁ አስቡት what does this mean ይሄኛው ማለት ነው የሆነ ሜምበር አለ x plus something y plus z ምናምን እያለ ይቀጥልና plus a into a plus 1 is equal to n into n1 እንደዚህ ማለት ነው ይሄኛው እንደዚህ ነው ግን ትንሽ እስቲ ምን ያህል እንደገባን ቼክ ለማድረግ ደግሞ ምን ጥያቄ እንስራ our domain is here አሁንም n is greater than 1 ነው ስለዚህ n is greater than 1 ከሆነ ምንድነው የምናደርገው let's check it አል ኢኳል አላት so አስገቡ summation of እዚህ ቦታ አስገቡ ስናስገባ ምን እንደሚሆነው 1 into 2 ነው this side 2 ነው የሚወጣው የኛው this side is times 3 over 3 አይደል 6 over 3 2 ስለዚህ ይሰራል ማለት ነው ለዋን so the assumption አይደል ምንድነው የምንለው this summation holds true for k ብለን እናስባለን ምን assume እናደርጋለን which mean that the summation from a1 to n ይሄኛው to n ሳይሆን to k ነው እዚህ ጋር አይደለ እስከ k ድረስ ነው ብለናል አሁንም ይሄኛው summation እንደዚህ ኢኳል ናቸው is equal to k plus 2 3 ነው አይደለ what are we trying to prove አሁን ደግሞ ከዛ ይሄኛው true ብለን ካሰብን sk plus 1 true ነው ብለን prove እናደርጋለን ማለት ይሄ sk plus 1 ማለት a starts from 1 to k plus 1 ነው አይደል እሱን እንዴት ነበር ያደረግነው አይደል ይሄኛው በሌላ ቅድም እንዳልኩት we can say this as sk plus 1
ይሄኛው ማለት እንችላለን። what can we say about this is sk አይደል ፕላስ ብለን የኬ ዋጋ እዚህ ማስገባት እንችላለን የቀደሙ ማለት ነው። ስለዚህ k plus 1 into k plus 2 I hope you understand። እዚህ ጋር ኮንፊውዝድ እንዳትሆኑ ይሄኛው sk ነው አይደል ይሄኛው sk እስከ k ራንክ አደረግን ይሄኛው ማለት ነው ሰሜሽን 2k ማለት ነው። I think የሰሜሽን I think I hope you understand አድርጋችሁታል። ካላደርጋችሁት እግዚአብሔር ይሁናችሁ ማለት ነው። ሶ the point is k plus 2 አይደል sk ከምን ጋር እኩል ሆነ ማለት ነው የቀደሙ ሶ ትሪኳ የሲግማዋን እንትን ማድረግ ነው እንጂ it is not that complicated። ከዛ ይሄኛውን ሲምፕሊፋይ ማድረግ ነው አይደል ሶ ሲምፕሊፋይ ስናደርግ እንዴት ነው የምናደርገው? ኦኬ ይሄኛው ከምን ጋር ኮምፔር የምናደርገው ሶ የኬን ዋጋ የኬ ፕላስ 1 ዋጋ እዚህ እናስገባለን። ሶ what do we get k plus 1 into k plus 2 k plus 3 over 3 ከዚህ ጋር እኩል ይሆናል የሚለውን we'll try to prove። ኦኬ እንደዛ ለማድረግ how can we do this? so k plus 1 እናስገባ እስቲ እዛ ጋር k plus 1 into k plus 2 times plus 3 አለ k plus 1 into k plus 2 right over 3 ይሄኛው ኮመን አለን። ስለዚህ ባወጣ እስቲ k plus 1 into k plus 2 አውጥቼ k plus 3 ይቀራል over 3 ቫዮላ ከዚህ ጋር እኩል ሆነ ማለት ነው። ሶ እንደዚህ ይሄኛው ለሰሜሽን ነው የሚሰራው ማለት ነው። ሶ ለአልጀብሪክ ሰሜሽን ኦር ደግሞ ለአልጀብሪክ ቤዚክ አልጀብሪክ ፕሮብሌም ለሰሜሽን ከሆነ እንደዚህ ማየት ነው የምንጠቀመው። ይሄኛው ለአልጀብራ ብቻ ነው የሚሰራው ለሌላ አይሰራም።